እኔ የኔ ጅብ የድሮ ጓደኛው ነኝ ማለት አብሮ አደጉ ነኝ። ስሜ ሀፍታም ይባላል። ስለ ወአለይኩም ወራህመቱላሂ ወበረካቱ። የተከበራችሁ ቤተሰቦች ደህና ናችሁ? ያለው አልሐምዱሊላህ። ሀገሩም ሀገር ውስጥ ያላችሁ እንዴት ናችሁ? ሰላም ብያለሁ። ሰላማችሁ እርፍ ይበልኝ። ሰሞኑን ጠፋ ብዬ ነበር። አዎ በአንዳንድ ጉዳይ ነው። አንዳንድ ነገሮች ለማስተካከል ሲባል ያው ተፍ እያለሁ ተጠፋፍቶ ነበር። በነገራችን ላይ አይ ቲንክ ቪዲዮ ከለቀኩኝ ቆየሁኝ አይደለ? 2 ሳምንት ከዛ በላይ እየሆነኝ ነው። እና ቤተሰቦቼ ደህና ናችሁ ወይ? ስራ እንዴት ነው? አሪፍ ነው ወይ? ከኔ ጋር ምንም አይደለም። ተፍ እያልን ነው። መቼም ዱንያ አትሞላም እና 10 አትሞላም እና ብቻ በአንዳንድ ነገር ነው የጠፋሁኝ። እና ቤተሰቦቼ ዛሬ አንድ ነገር እነግራችኋለሁ። እሱ ምንድን ነው? አንድ እንግዳ አለኝ ማለት ነው። ታቋም እንዳታውቁ ትችላላችሁ አይደል? ታቋም ነገራችን ላይ አይ ቲንክ ከ5 ዓመት ወይም ከ4 ዓመት በኋላ አዲስ አበባ በፊት ከአንደኛ ክፍል እስከ 12ኛ ክፍል የክላስ ጓደኛዬ ናት እና ከዛ ወዲህ ተጠፋፍተናል። እንግዲህ ከገባን በኋላ ስልክ ነበረን፣ ግን ስልካችን ተጠፋፋ። በሰዓቱ ስልክ ነበረን፣ ግን የእሷም ስልክ ጠፋኝ። ሳንደዋወል ቀረን። አሁን ከ5 ዓመት በኋላ ተገናኘን ማለት ነው። እንግዲህ ቤተሰቦቼ ሳብስክራይብ ደግሞ እያደረጋችሁ 10,000 አስገቡኛል። 10,000 አስገቡኛል እና ቤተሰቦቼ ምን አለ መሰላችሁ፣ እሷም ማናት ማን ነው የሚለውን ነገር እስቲ ትንጣና ራሷን ታስተዋውቅ። ሀብታም ነሽ እስቲ አለሽ? አማን ነው አለን። ሰላም ስራ አለ? ወለድ ቋንቋ ነው፣ ስም ነው፣ ወንድምነት ቅዱስ ነው፣ ይበልጣል ጓደኛዬ የልቤ ሰው ጓደኛዬ የህሊና ጋብቻዬ። ሰው በጣም ይገርማል። ብቻ እስቲ ሰላም በያቸው ቤተሰቦች። ሰላም፣ እንዴት ናችሁ የነጂብ ቤተሰቦች? እኔ የነጂብ የድሮ ጓደኛው ነኝ ማለት አብሮ አደጉ ነኝ። ስሜ ሀፍታም ይባላል። ስለ ስሜ ያው ስምሽ አስታውቂ። በነገራችን ስምሽ ራሱ ማስታወቅ ነው። ሌላስ ነገር የለሽ? ሌላ ምን አለ? ያው እንግዲህ እንዴት ናችሁ? ደህና ናችሁ ወይ? ዋናው እሱ ነው። እና ቤተሰቦቼ ሀብታም ትባላለች። ደግሞ ሀብታም ናት እኮ ደግሞ እንደ ስሙ አይደለም፣ ሀብታም ነች። የጤና ሀብታም ነኝ። ብቻ ሀብታም ትባላለች። የመጣየው የግቢ ተማሪ ናት። ከስንት ዓመት በፊት ነው የተገናኘን? ከ4 ዓመት 2012 ነው አይደለ? ግቢ ስንገባ ተለያየን ነገር። ከዛ እኔም ስልክ ነበረኝ፣ እንደ አጋጣሚ ስልክ ቀየርኩ ነገር። አንተም ስልካችን ተጠፋፋና ሳንደውል ቀረን። በቃ የምር አንድ ሰፈር አድርገን አንድ ወንበር ተምረን ሲቀጥል ደግሞ ብቻ ብዙ ነገር አድርገናል። ብቻ አብረን አድርገናል። ግቢ ስንገባ ግን ተጠፋፋን። እነዚህ ሲቀጥል ደግሞ ያው አሁን ደግሞ ያልሞተ ሰው ይገናኛልና ብቻ ስላገኘው ደስ ብሎኛል። ቤተሰቦች ምን እንደሆነ አላውቅም። ብቻ የስራ ማስታወቂያ ነበረች። ይሄ ተዛ ጋር ተገናኘን ማለት ነው። ከዛ ፊዚካሏም ሁሉም ቀየረ። ብቻ አላውቅም። ብቻ አሪፍ ነው። ብቻ ስራ ይስጥሽ። ተስፋ 8 ወሬ ነው እዚህ አዲስ አበባ ወይ 9 ወር እየሆነኝ ነው። ከዚህ ግን ስራ የለም። ገበወጣ ነው ያን ስራ የለም እና እንደዛ ነው። አንቺም ደግሞ ተፍ አለሽ ቻንስ ነው አይታወቅምና ልታገኝ ትችያለሽ። እና በምን የተመረቅሽው? ጆርናሊዝም ኤንድ ኮሚኒኬሽን። ጆርናሊዝም ጋዜጠኛ እንደማለት ነው። ሰዎች በአማርኛ ጋዜጠኛ እንደማለት ነው። አንዳንዴ ጋዜጠኛ ዜና ታነብላችኋለሁ ቤተሰቦች። እና ቤተሰቦች ብቻ ደስ ብሎኛል ስላገኘኋት። አንቺስ? እኔ በጣም ነዚህ በእውነት ደስ ብሎኛል። ማለት አብሮ አደግነን፣ በዛ ላይ አንድ ላይ ተምረናል፣ የሰፈር ልጆች ነን እና
መጀመሪያ መጠፋፋት አልነበረብንም። አጋጣሚ ነው ያው ተጠፋፋን። ከዛ ደግሞ እንግዲህ የስራ ማስታወቂያ ስናነብ ነው የተገናኘ ነው እና እንግዲህ እግዚአብሔር ደግሞ ለስራ አብቅቶ ትልቅ ሰዎች ሁነን እኛንም ቤተሰባችንም ሀገራችንም እንደምንለውጥ ትልቅ ተስፋ አለኝ እና ስላገኘው ነጅሻ በጣም ደስ ብሎኛል። ደስ ብሎኛል እና እንዴት ነበር የግቢ ላይፍ? እግዚአብሔር ይመስገን አሪፍ ነው። ያው ግቢ ላይ ስትማር ትምህርት ብቻ አይደለም ማለት ፈልግ የመሰለ በጣም የህይወት ተሞክሮ የምትጋራበት የተለያየ ቋንቋ የተለያየ ማህበረሰብ ጋር ነው እዛ የምትሆነው እና በጣም በቃ ኢትዮጵያዊነትን የምታይበት ኢትዮጵያ ማለት ከተባለች ትንሿ ኢትዮጵያ ዩኒቨርሲቲ ነች እና በጣም ብዙ ነገር ነው የምትማርበት የተለያዩ ጓደኞች የተለያዩ ባህሪ እና በጣም እኔ ከትምህርት የበለጠ በጣም ሶሻል ላይፍ ታውቂያለሽ ብዙ ነገር ለምሳሌ ግቢ ከመግባትሽ በፊትና ሳትገቢ በፊት ያለው ህይወትሽ ይለያያል። በጣም ወርድማውን ግቢ ገብተሽ ስትመጪ ደግሞ ሶሻል ላይፍ የመላመድ ባህሪሽ እየሰፋ ይሄዳል እና ለዛ ነው እና ግቢ ላይ እንደዚህ እችላለሁ ለማለት እኔም መስጫ አማርኛ ነው እና ከአማርኛ ውጭ ያው የሌላ ብሔረሰብ ቋንቋ መልመድ ይቻላል። ማንኛውም አይነት ቋንቋ ማለት ነው እና ያው ትንሽ እሰማለሁ ነው እንደዛ ነው። ብቻ ግቢ አሪፍ ነው። ዘንድሮ የራሱ ትንሽ ያው ግቢ ስንገባ ያን ያህል ብቻ ምን ልንገራችሁ፣ ግቢ በነገራችን ላይ ከባድ ነው የምነግራችሁ። አንደኛ ሁሉም ምግቡም አይመችም፣ ሁሉም ነገር አይመችም። ብቻ ይከብዳል። ብቻ ላይፍ ይከብዳል። ግቢ ላይፍ እንደኔ ማለት ነው። እስከ ደግሞ ሶሻል ላይፍ ደግሞ የመላመድ የአንዱን ብሄር የተላመስተች ደስ ይላል ማለት አሪፍ ነገር ይሰማኛል። ስለዚህ አሪፍ ነው ሀብታም እና ለወደፊቱ ተገናኘ እሰራለሁ ቪዲዮ። አሁን ላይ ስራ የላትም ግን ያው አንዳንድ ቪዲዮ ሲመቸ እንሰራለን ማለት ያው እንሰራለን ኢንሻአላህ ባላ ፍቃድ እንሰራለን እና ያለው ነገር ችግር የለውም። አንቺም በርቺ፣ ስራ ፈልጊ፣ ባለው ነገር ደግሞ ችግር እንተጋገዛለን። በብርታት ነው አይደል? አዎ እውነት ነው እና እንደዛ ነው እና ምን አዲስ ነገር አለ? አዲስ ነገር እዚህ ሀገር ስራ ፍለጋ ነው። ሌላ ምን ሊሆን ይችላል? አዲስ አበባ ከመጣሽ ቆይሽ ወይስ? እኔ ገርማል ተመርቄ ወደ ሀገር ያለው የሀገር ቤት ጉዳይ ወደኛ አካባቢ ሰላም ስላልሆነ ለመሄድ ያን ያክል ድፍረትን አታገኝም እና አሁን ላይ እንዴት ነው የስራ ቻንሶች ወይ አሉ ወይ ስትልም የለም እዛ ጋር። ምክንያቱም በሰላም ምክንያት ምንም አይነት የስራ ማስታወቂያ እየወጣ አይደለም ምናምን እና ከዛ ይሄ ይሻላል ሴት እስካሁን ተዛጉን አይሻል ቻኑ ላይ አስቸጋሪ በጣም ይሄም በጣም ከባድ ነው ወደኛ ሀገር። ምን ብዬ ልንገራችሁ የምሬ ነው። እኔ ራሱ ወደዛ ለመመለስ አስቤ ነበር። ከባድ ነው ሳስበው፣ ደግሞ እዛ ደግሞ ይባስ ከባድ ነው። ብዙ ነገር አለ። የምሬ ነው። ሀገር ሰላም ዋናው ሀገር ሰላም ሲሆን ነው ደስ የሚለው። ሀገር ሰላም ካልሆነ አስቸጋሪ ነው አይደል? እውነት ነው። እግዚአብሔር ፈጣሪ እንግዲህ ያው ለሀገራችን ሰላምና ምሕረት ያወርድላት። እሱ ነው ዋናው። ዱዓ ማድረግ ነው እና ዙሩ ወልኛለሽ ከዚህ ነበር የምንደርሰው። የምግብ ሰቀበ እንደዚህ ነው። ከዚህ ጋር ሰውን ጭራሽ ከኔ በላይ እንደዚህ ብላ ወይኔ አሁን ግን ክሎን ነው አይደል? ማድረግ አይቻልም። ሴት ልጅ ቶሎ ያደርጋል። በነገራችን የምሬን ነው። ሴት ልጅ ቶሎ ያደርጋል። ምን እንደሆነ አላውቅም። ብቻ እንደዛ ናቸው። ብቻ ቤተሰቦቼ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ 10 ሺህ አስገቡን በዚህ ቪዲዮ። በቀጣይ ቪዲዮ ከሀብታም ጋር እንመጣለን፣ አብረን እንሰራለን። ይህን ይመስላል። እስኪ የምታያቸው ነገር ካለ የኔ ጅብ ቤተሰቦች በቀጣይ ቪዲዮ ልጅ ጋር አብሬ እመጣለሁ እና ላይክ፣ ሼር፣ ሰብስክራይብ በማድረግ አሳድጉት። አመሰግናለሁ። እሷም ደግሞ በተማረችበት ዲፓርትመንት እመጣላችኋል ኢንሻአላህ ለወደፊቱ። በዛሬ ቪዲዮ ሰብስክራይብ ያደርጋችሁ 10 ሺህ አስገቡኝ። እናመሰግናለን። ቻው